ሰላም ሜላት እባላለሁ። ታሪኬን ላካፍላችሁ ወደድኩኝ። ሜላት ቀጭን ጸይም ቀልጣፋ ቆንጅዬ 15 ዓመት 16 ዓመት የሚሆነኝ ልጅ ነኝ። ገና በለጋ ዕድሜ ተሰደድሁ። ከሀገሬ ወጣሁ። ብቻዬን አይደለሁም፣ ጓደኞች አብረውኛሉ። ከሁሉም ግን ሕፃኗን ነበርኩኝ። 2 ወንድ 4 ሴት ሆነን መንገድ ጀመርን። አንድ ወንድ ዘመዴ ነው፣ አጎቴን እምለው። ሆኖም ከሀገር እየወጣን በመኪና ትንሽ ከሄድን በኋላ የሆነ ጫካ ውስጥ አወረዱን። እዚያ ጫካ ውስጥ እንደኛ ስደተኞችን አገኛን። ጨለማ ስለነበረ በደንብ አልተዋወቅናቸውም። ሲነጋ ግን ተዋወቅን። ከዚያም ከኔ ጋር የነበሩ ሁሉም በደንብ ተግባቧቸው። እኔ ግን እንድቀየጣቸው አይፈቀድልኝም ነበር። አጎቴ የሚለው እኔም ለብቻዬ እንድቀመጥ፣ ለብቻሽ እዚህ ተቀመጭ እንዳትንቀሳቀሺ አለኝ። እነሱ ከሌሎቹ ጋር ተደበላልቀው ይጫወታሉ። እኔ በሩቁ አያቸዋለሁ፣ ከከፍታ ቦታ ላይ ጫካ ውስጥ ስለነበርኩ። ከዚያ ሁሉ ሰው መሃል ቆንጅዬ ወጣት ጸጉረ ፍሪዝ የጂንስ ቁምጣ የለበሰ ቀስ ብሎ ተደብቆ ወደኔ መጣ። ደነገጡ። አይዞሽ አትደንግጪ አለኝ። እሺ ብዬ አጎቴ ከመጣ እንደሚቆጣኝ እያሰብኩ ፈራሁ። ልጁም ስምሽ ማን ይባላል እንተዋወቅ? እኔ ግሩም እባላለሁ ብሎ አንቺስ አለኝ። እኔም እየፈራሁ ሜላት እባላለሁ አልኩት። ለምንድነው ብቻሽን የምትቀመጪው? ጓደኞች ከኛ ጋር እየተጫወቱ አለኝ። አጎቴ ይቆጣኛል፣ አሁንም ካየ ይቆጣኛል፣ ሂድ አልኩት። ለምንድነው የሚቆጣሽ አለኝ። አላውቅም ግን ሂድ አልኩት። እሺ ብሎ በእጁ የያዘውን ብስኩትና ጁስ ሰጠኝና ቀስ ብሎ ተሽለክልኮ ሄደ። እኔም እነሱ ሲጫወቱ በሩቁ እያየሁ እቀናለሁ። ቆይ ለምንድነው እንዳልቀየጥ የሚፈልገው? ለምንድነው ብቻዬን እዚህ ጋር እንድቀመጥ ያደረገኝ እያልኩኝ መብሰልሰል ጀመርኩኝ። አጎቴ ሲመጣ መጫወት እፈልጋለሁ ልቀየጥ ስለው አይሆንም፣ አንቺ ሕፃን ስለሆንሽ እዚህ ጋር ብዙ ወንዶች አሉ፣ እንዳይተናኮሉሽ ስለምፈልግ ነው አለኝ። እኔም ልጅ ስለነበርኩኝ መንገድ ላይ ሴት ልጅ ጥቃት ይደርስባታል ሲባል ስለሰማው እሺ ብዬ ሐሳቡን ተቀብዬ አርፌ ተቀመጥኩኝ ብቻዬን። አጎቴም ሌሎቹም ጓደኞቼ መጣ ይሉና ይሄዳሉ። በጣም ይስቃሉ፣ ይጫወታሉ፣ ይቃለዳሉ። እኔ ተራራማ ቦታ ላይ ስለተቀመጥኩኝ አያቸዋለሁ። ያ ተዋውቆኝ የሄደው ልጅ ማለቴ ግሩም ሳላስበው ተደብቆ መጥቶ ድምጹን ቅንስ አድርጎ በሹክሹክታ አይነት ነገር ሜላት አለኝ። ደነገጡ። ጫካ ስለነበር አሁን ምን ያዘኝ እያልኩ በፍርሃት ውስጥ ነበርኩ። ዞር ብዬ አቤት አልኩት። ቀና ብዬ ሳየው በጉልበቱ እየዳኸ ነበር፣ እየመለገ የመጣው። እንዴት መጣህ አልኩት። የሚጠጣና ብስኩት ልሰጥሽ፣ በዛውም ትንሽ ላጫውትሽ ብዬ አለኝ። እሺ አጎቴ ሳይመጣ ቶሎ ትሄዳለህ እሺ አልኩት። እሺ አለኝ። ብስኩትና መጠጡን ሰጠኝና ብይ አለኝ። እሺ ብዬ አቅርቅሬ የበላው ስለሱ እየነገረኝ ነበር። በጣም ቆንጅዬ፣ በጣም ሳቂታ ተጫዋች፣ ልክ ከተዋወቅን ብዙ ጊዜ የሆነን ይመስል ከልቡ ያወራኝ ነበር። ሲያወራ የአንደበቱ ለዛ ልብን ይገዛል። በጣም ሚጢጢና ደስ የምትይ ልጅ ነሽ። አጎትሽን እኔ ላናግረውና ከኛ ጋር እንድትጫወቺ ላድርጋለኝ። አልፈልግም፣ እንደውም አሁን ሂድ አልኩት። በጣም ብዙ ወሬ እያወራኝ ስለነበር የቆየ መሰለኝ። አጎቴ ሳይመጣ ሂድ አልኩት። እሺ ግን መምጣት አይቀርም አለኝና ሄደ። እኔም ከባላያቸው ስለሆንኩ ከላይ ሆኜ አየው ነበር። እርሱ ከነርሱ ጋር መጫወት አይፈልግም። ከነርሱ ገለል ብሎ በምልክት ያወራኛል፣ ፈገግ ይላል፣ ይጠቅሰኛል፣ ልምጣ አይነት ምልክት ያሳየኛል። እኔም በምልክት አይሆንም እለዋለሁ። ብቻ እኔን ለማውራት የማያደርገው ነገር የለም። አጎቴ እነሱ ጋር ሲሄድ እሱ ተደብቆ እኔ ጋር ይመጣል። ባዶ እጁን አይመጣም። ብስኩትና ጁስ ይዞልኝ ይመጣል።
ወሬ ያስለመደኝ መሰለኝ ከኔ ጋር ሳይሄድ ቁጭ ብሎ ሲያወራኝ ቢውል ፈለግሁ። ግን ደግሞ ፈራለሁ። ዝም ብዬ ስለሱ አስባለሁ። ከዛ ሁሉ ሰው መሃል እሱም ብቻ አየዋለሁ። እሱም አይኑ እኔ ጋር ነው። ምናል ቢመጣ እላለሁ። እነሱ መተው ሲያወሩኝ ብዙም ደስ አይለኝም ነበር። እንደርሱ አይሆኑልኝም። እናም ድጋሚ ተደብቆ እነርሱ እንደሄዱ ድጋሚ ተደብቆ መጣ። ብዙ አጫወተኝ። እንዲሄድ አልፈለግሁም። አጎቴ ሳይመጣ ሂድ የምልጅ ሊሂድ ሲለኝ ትንሽ አጫውተኝ እያልኩ እርሱም አጎትሽ ካየን ትሞክሪዋለሽ አይነት ቀልድ እየቀለደብኝ እየተንሾካሾክን እያለ የአጎቴ ጓደኛ ሲመጣ ይሁት ወይኔ ጉዴ እንትና መጣ አለቀልኝ አልኩት። እርሱም ድንጋጤ ፊቱ ላይ ያስታውቃል። ግን እኔ ለማረጋጋት ብሎ አይዞሽ አለና ክፍል 2 ይቀጥላል። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ